እግዚአብሔር ይመስገን። በቅድሚያ በግልገል በለስ ከተማ አካባቢው ማህበረሰብ በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ አደረሰን ለማለት እወዳለሁ። ቅድም አባቶች እንዳስተማሩት እንግዲህ ባህረ ጥምቀት ሲባል ብዙ መልእክቶች የተላለፉበት ነውና ክርስቲያን ብዙ መልእክቶችን እንዳስተላለፉ አባቶቻችን ይሄም መልእክት ተቀብለን በቀጣይ እጅና ጓንት ሆነን ቅድም አባቶች ያነሱት አንድ ነገር አለ። ይሄ አካባቢ በደንብ መታጠር አለበት፣ ይሄ አካባቢ በደንብ መጠበቅ አለበት የተባለው መልእክት ወስደን ሁላችንም እጅና ጓንት ተባብረን ይሄ አካባቢ ከቆሻሻ ከተለያየ ነገሮች እንዲጠበቅ አድርገን ሁላችንም የበኩላችንን እንድንወጣ እኔም እናንተም ሁላችንም አበርክቶ እንዲኖር በዚሁ አጋጣሚ እየገለጽ በቀጣይ በጋራ የምንሰራ ስለሆነ በጋራ ሰርተን አካባቢያችንን ሰላማችንን አስጠብቀን ብዙ ሀብቶች አሉን፣ ብዙ ጸጋዎች አሉን። ይሄ የብሔር ብሔረሰቦች የሚኖሩበት ትንሽቷ ኢትዮጵያ ናት። ግልገል በለስ ብዙ ብሔር ብሔረሰቦች ብዙ ማንነቶች ያሉበት ነው። ይሄን አስጠብቀን በቀጣይ እንሄዳለን የሚል መልእክት ለማስተላለፍ ነው። አመሰግናለሁ። እግዚአብሔር ይስጥልን።